ወር አበባ የሚመጣበት ጊዜ ነው። ለብዙዎች አስቸጋሪ ወቅትም ጭምር ነውና ዛሬ ዘወትርና ትንሱ ተከሳችሁ ገና ሳይጀምር ዘወትርና ትንሱ ሊፈተኑ ነው። በምን ለምትሉ ደግሞ እዚሁ እንነግራቸዋለን። የመፈተን ጥግ በይው ይቻላል፣ ዛሬ ይቻላል ነው የምትሉት። ለማንኛውም ከዛ በፊት ያው እንግዳ አለን። እንግዳችን ደግሞ ዘወትር የሚፈተኑበትን የፈተና ወረቀት አይደለም መፈተኛው ይዛልን መታለች። እንዴት ነበር የተጀመረው? ምንድነው መፈተኛው የሚለውን እናንሳ። አንቺንም እንተዋወቅ። ዛይን ተምሩ እባላለሁ። ከያኔ ሄልዝ ነው የመጣሁት። የወር አበባ መቆጣጠሪያ እንዲሁም ደግሞ የእርግዝና ቀናቸው መቆጣጠሪያ አፕሊኬሽን ሰርተናል። ስለዚህ ዛሬ ይዘን የመጣነው ደግሞ የሴቶችን ፔሪድ ህመም እንዴት ነው ወንዶች ቢደርስባቸው ምን ይሆናሉ አንድ ነው ለማየት ይዘን መተናል ማለት ነው። እኔ ያሳዘኑኝ ትንሽ ይፈርታል ትሄድ ነው የሚመስለው። እኔም ያው እንግዲህ ፔኑን ችዬ ህመሙን ችዬ ጥሩ ባህሪ ለማሳየት ነው ክሮዛ ስለዚህ ማን ነው መጀመሪያ ለፍሬሳም ባለው ለቆዳ ገበር ያለው ሰውዬ እሱ ምንም አይሰማም። አይ ለጥፊው በቃ ምን ላይ ነው ዛሬ ምን ትንሱ እንግዲህ አንበሳውን ድርሻ ወስዷል። እንትን ቁጥሮች አሉት አይደል? ከ1 እስከ 8 ከ1 እስከ 8 በአንድ ነው የምንጀምረው ማለት ነው። አሁን 0 ነን፣ አንድ ማድረግ ይችላል። እሺ አልታረዱ ግን አነዝሮታል ቴንሽን ያዘው ሙስታንድ ነው። ምንድነው? ምንም አይነት ስሜት የለም። የመገለባበጥ ይሄ ነገር እርግዝና እየመሰላል። እሺ እኔ እንጃ ምን እንደምሽ ሁለት ይዳ እስቲ ቆይ ከጫዛ እንዴ ትንሱ ገና ሁለት ላይ ነን። ኧረ ትንሱዬ ቆፍጠን በል አይደለ እዚህ ጋር ነገር